ሙሽራይቱ ቤተክርስቲያን ይሄንን የተከበረ ስም ሳትጠራ መዋላት ማደር አትችልም። እመኑኝ፣ በእያንዳንዱ ቀን ቤተክርስቲያን ደጆቿ ይከፈታል። ሌሊት ስብሐተ ነግህ፣ ሌሊት መቅደም ሲደርስ ኢየሱስ ክርስቶስ ጥዑመ-ስም ለዘይጼውኦ ለሚጠሩት ኢየሱስ ብለው ለሚጠሩት ስሙ ጣፋጭ ነው ትላለች ደርሳ። መቼ በየቀኑ በየዕለቱ ይሄን የተከበረ ስም ከፍ አድርጋ ቤተክርስቲያን ሳትጠራው መዋልም ማደርም አትችልም። ምን ቤተክርስቲያን ብቻ አባቶቻችንም ይሄንን ስም ሳይጠሩ መዋልና ማደር አይችሉም። እናንተ ምእመናንም ይሄንን ስም መጥራት መሰክራለሁ። ጴጥሮስ ብለህ ስሜን እንዳትጠራ፣ ዮሐንስ ብለህ ስሙን እንዳትጠራ፣ የዮሐንስ አምላክ የጴጥሮስ አምላክ ዛሬም እንዲህ እላለሁ በዚህ ጉባኤ የገብረ መንፈስ ቅዱስ አምላክ ይፈታናል። የተክለ ሃይማኖት አምላክ ይፈታናል። የቅድስት አርሴማ አምላክ ክርስቶስ ይፈታናል። እነሱ አንገታቸውን ለሰይፍ የሰጡለት ስም ነው። በአደባባይ የተዋረዱለት ጌታ ክርስቶስ ነው። አርሴማ አንገቷን የሰጣቸው ለማንም አይደለም፣ ለክርስቶስ። ውበት ደምግባት ከንቱ ነው ብላ ውበት የክርስቶስ ነው አለች። ክርስቶስን ያስቀደሙ ቅዱሳን ናቸው። እሱን በነገር ሁሉ ስታስቀድሙ ኖሮ ይስተካከለ። እንደ ሴት ቀሚስ የለበስ ነው እኮ ለዚህ ጌታ የባህል ልብስ ብስላችሁ እንደለበስ ነው። ከአናታችን ላይ የማይወርድ ቆብ የፀሐይ መከላከያ እኮ አይደለም። አክሊለ ሦኩን ለማሰብ ነው። እናቴ ሆና ብላክ ዘመን የማይቆጠርለት ከዘመናት በፊት ለብቻው ሲመሰገን ይኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን ዘመን የቀጠለልን ነጭ ያለበሰን የሽበትን ክብር ዘውድ አድርጎ በራሳችን ላይ ደፋልን በማያኖሩ ሰዎች መካከል የሚያኖረን ወጥተን እስክንገባ ተኝተን እስክንነሳ የማይለየን በአደባባይ የነበረው ታሪካችንን በጓዳ የከተተልን ገመና ሸፋኝ ጓዳ ከታች ከባት ያበሳይ ሆነው የማርያም ልጅ ኢየሱስ ስሙ የተመሰገነ ይሁን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን በጥማት ዘመን ጠጥተን የረካንባት ጽዋችን ልብሳችንም ጉርሳችንም ዘመዳችን ወገናችን የምንመረጎዝባት በጥራ ሃይማኖታችን የምንመካባት መመኪያችን ከኃጢአት ስጥመት የዳንባት መርከባችን ከፍ ከፍ ያልንባት መጣያችን የሕይወት እንጀራ የቀረበባት አማናዊት መሶብ በደቂቀ አዳም በልዑላኖ በትሑታኖ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ቅድስት የሆነች የኢየሱስ እናት ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን የክፉ ቀናችን ድንግል ማርያም አዛኝቷ እናታችን እንባችንን ጠርጋልናለች። በሐዘናችን አጽናንታናለች። በችግራችን ደርሳልናለች። የሕይወታችን አጣፋጭ ኑሯችን ቅመም የኢየሱስ ክርስቶስ እናት በአማላጅነቷ ጥላዋ ስር በቤቷ ሰብስባናለች። ክብር ለድንግል ማርያም ይሁን። ጻድቋን እንጥራ። የትምህርታችን ርዕስ እንሸሽገው ዘንድ ሁላችሁም በሉ እንጂ እንሸሽገው ዘንድ አንችልም። የሐዋርያት ሥራ ምዕራፍ 4 ቁጥር 16 ላይ የምናገኘው መለኮታዊ ቃል ነው። እንሸሽገው ዘንድ ምን አንልም? አቤት አንችልም። ይህንን ቃል የተናገሩት የጌታ ሁለቱ የምስጢር ደቀ መዛሙርት የሚባሉት አንደኛው ሊቀ ሐዋርያት ቅዱስ ጴጥሮስ፣ ሁለተኛው ደግሞ የጌታ ወዳጅ የሚባለው ፍቁረ እግዚእ ታላቁ ወንጌላዊ ክርስቶስን በመልክ ጭምር ይመስለው የነበረው ክርስቶስን አፍቅሮ በመስቀል ላይ የተገኘው ወንጌላዊ ቅዱስ ዮሐንስ የተናገረው ነው። የሁለቱ ቅዱሳን አባቶቻችን በረከት በሁላችን ላይ ጸንቶ ለዘላለሙ ይኑር። እንሸሽገው ዘንድ ምን አንልም? በመሃል ይህንን ቃል እንድትጠሩልኝ ደግሞ ዛሬ አንድ ነገር መለምናችሁ ነገር አለና በመካከል እንድትጠሩልኝ የምፈልገው ስም አለ። ኢየሱስ የሚለውን ስም ትተባበሩኛላችሁ? እንደዋዛኝት ትተባበሩኛላችሁ? ቅር ያለው ሰው መቼም ቅራሪ ይጠጣል። ትተባበራላችሁ? ወዳችሁ ነው።
አለመጥራት አይቻልም። ይሄን ስም እስቲ ኢየሱስ በሉ። አዎ መሃል ላይ ትጠሩልኛላችሁ በሚጠራበት ሰዓት ሳትሰስቱ እሺ። እንሸሽገው ዘንድ ምን አይደለም። ከክርስቶስ ትንሣኤ በኋላ ፈሪሳውያን እና ሰዱቃውያን የሚባሉ ግሩፕ አሉና ፈሪሳውያንና ሰዱቃውያን በዶክትሪን በአስተምህሮ ይለያያሉ። የሰዱቃውያን ዋና መሰረታዊ የሃይማኖታቸው ትምህርት ከሰው ከሞተ ፈርሶ በስብሶ ይቀራል የሚል ወይም በአጭር ቃል እንዲገባ ትንሣኤ ሙታን የለም ብለው የሚያምኑ ግሩፖች ናቸው። እነማን አልኳችሁ? ሰዱቃውያን። ፈሪሳውያን ደግሞ ለክርስቶስ መንግስት ለክርስቶስ ወንጌል እንቅፋት የሆኑ ሕግን ያጠኑት ሎየሮች ናቸው። በዘመኑ ቋንቋ አርቲክል አንቀጽ በታጀበ ወሬያቸው ይታወቃሉ። ሰው ካልከሰሱ ስራ የሰሩ አይመስላቸውም። ሰው ካልጣሉ እንቅልፍ አይወስዳቸውም። መጣል ብቻ አይደለም ገለው ካልቀበሩ አፈር ካላለበሱ ሰላም የማይወስዳቸው ክፉ ግሩፖች ናቸው። በተለይም ደግሞ የክርስቶስ ኢየሱስ ማዳን በሀገር ሁሉ ሲሰማ ክርስቶስ ኢየሱስን የተከተሉ ሁሉ ሰላም ሲሆንላቸው፣ እሱን የተከተሉ ሲፈወሱ፣ እሱን የተከተሉ በረከታቸው ሲጀምር፣ በስጋም በነፍስም ሲጠቀሙ በዚህ የተበሳጩ ፈሪሳውያን ክርስቶስ ላይ ምክንያት ፈልገው በፍርድ ሸንጓቸው ሊያቆሙትና ሊከሱት የሙሴን ሕግ ሽሯል ብለው የሙሴን አምላክ ሊገሉት የሚፈልጉ ግሩፖች ፈሪሳውያን ይባላሉ። ፈሪሳዊ ማለት እንዲገባችሁ በደንብ እንድትረዱኝ እግዚአብሔርን በመንደራቸው ልክ አጥብበው የሚያዩ ጠባቦች ናቸው። አራት በአራት በሆነች ቤታቸው ልክ አጥብበው የሚያዩ ጠባቦች ናቸው። የሰው ሙገሳ ይፈልጋሉ፣ የመበለቶችን ቦርሳ ያመነምናሉ። በቀን ጻድቅ ይመስላሉ፣ በጨለማ ግን የዝሙት ስፍራ ይታጡ፣ የጨለማ ስፍራ ይታጡ። ሰው ላይ ጣት መጠቆም ስራቸው ነው። የሰው ኃጢአት ማውረድ ስራቸው ነው። ይሄ መገለጫቸው ነው። ይገርማችኋል። ፈሪሳውያን፣ ሰዱቃውያን ደግሞ የካህናት አለቆች ደግሞ ጸሐፍት ፈሪሳውያን የምንላቸው ግሩፖች አንድ ሆነው በጌታ ሞት ተስማሙ። ያዳናቸውን ሊገድሉ ተስማሙ። መድኃኒታቸውን ሊገድሉ ተስማሙ። ምንም በደል ያልተገኘበትን ጌታ በፍርድ ሸንጎ ሊያቆሙት ይፈልጉ ስለነበረ፣ ምቹ ጊዜ ይፈልጉ ስለነበረ ከነሱ መካከል እንዲያስይዝላቸው ይሁዳን በድክመቱ ተጠቀሙ፣ በሳንቲም አገኙት። እና ይገርማችኋል። አጠር አድርጌ እንድትረዱት እየነገርኳችሁ ሰዓቴን ልጠቀም። ከኔ ጋር ናችሁ? እና ይገርማችኋል። እነዚህ ፈሪሳውያን በጲላጦስ አደባባይ የክብር ባለቤትን እንዳቆሙት ታውቃላችሁ። በሸንጎ እስቲ መረምረዋለሁ ከአፉ የሚገኘውን እውነትና ውሸት እለያለሁ ብሎ በጲላጦስ ፊት ጌታ ቆመ ይላል። እና በጲላጦስ ፊት በቆመ ሰዓት ክርስቶስ አንድም ኃጢአትና በደል እንዳልተገኘበት ጲላጦስ ተጨነቀ። ምን ብሎ ይፍረድበት? የሰማችሁ ነው። ስለ እውነት ይጠይቀዋል። እውነት ራሱ ነው። ጲላጦስ ግራ ሲጋባ እንዲህ አለ፣ እውነት ምንድን ነው አለ። እስቲ በሉ፣ እውነትማ ክርስቶስ ነው። እውነት ምንድን ነው አለ። ግራ ተጋባ። ስለዚህ እንዲህ አለ፣ እናንተ በሕጋችሁ የፈለጋችሁትን አድርጉ፣ በዚህ ሰው ግን ምንም ነገር አላገኘሁበትም፣ ጻድቅ ነው አለ። አሁን እኛ ጌታ ጻድቅ ነው። ኃጢአት የማይስማማው ንጹሕ ነው። ዛልቦር ሰዓት ጻድቅ ነቱ። ኃጢአት የማይስማማው ንጹሕ ክርስቶስ ኢየሱስ ብቻ ነው። ልብ አድርጋችሁ ስሙ፣ በደንብ ተከታተሉኝ። ከጲላጦስ እጁን ታጠበ እንጂ አልፈረደበትም፣ ምሮታል አላልንም፣ አሳልፎ ሰጥቷቸዋል። ከዛች ሰዓት ጀምሮ እንዲህ አሉ፣ ወንጀለኛ የሆነ ሀገር ሁሉ ያሸበረ በመንገድ እየጠበቀ ቋንጃ የሚቆርጠውን ሽፍታ፣ በርባን የተባለውን ወንበዴ፣ ልጆቻቸውን የገደለባቸው፣ ሴት ልጆቻቸውን ከክብር ያሳነሰባቸውን ፍታልን፣ ያዳነን ኢየሱስን ግን በሞት አርቅልን ብለው ዓለም ከገዳዩዋ ጋር ተባበረች። ዓለም አዳኟን ጠላችው፣ መድኃኒቷን ገፋችው። ለክርስቶስ ያልሆነች ዓለም ለአንተ እንዴት ትሆናለች? ለመድኃኔዓለም መች ሆነች ይቻለ? እውነተኞች አይከብሩም፣ እውነተኞች አይወደዱም። ሐሰተኞች ይፈለጋሉ፣ አስመሳዮች ይወደዳሉ። እውነት ምንድን ነው አለ? እውነት ግን ክርስቶስ ነው።
ከዛች ሰዓትና ጊዜ ጀምሮ ከሐና ወደ ቀያፋ ይወስዱታል፣ ያንገራቱታል። ልብሱን ቀደው አልፈልግም። አብረን እንጥራ። የትምህርታችን ርዕስ እንሸሽገው ዘንድ ሁላችሁም በሉ እንጂ እንሸሽገው ዘንድ አንችልም። የሐዋርያት ሥራ ምዕራፍ 4 ቁጥር 16 ላይ የምናገኘው መለኮታዊ ቃል ነው። እንሸሽገው ዘንድ ምን አንልም? አቤት አንችልም። ይህንን ቃል የተናገሩት የጌታ ሁለቱ የምስጢር ደቀ መዛሙርት የሚባሉት አንደኛው ሊቀ ሐዋርያት ቅዱስ ጴጥሮስ፣ ሁለተኛው ደግሞ የጌታ ወዳጅ የሚባለው ፍቁረ እግዚእ ታላቁ ወንጌላዊ ክርስቶስን በመልክ ጭምር ይመስለው የነበረው ክርስቶስን አፍቅሮ በመስቀል ላይ የተገኘው ወንጌላዊ ቅዱስ ዮሐንስ የተናገረው ነው። የሁለቱ ቅዱሳን አባቶቻችን በረከት በሁላችን ላይ ጸንቶ ለዘላለሙ ይኑር። እንሸሽገው ዘንድ ምን አንልም? በመሃል ይህንን ቃል እንድትጠሩልኝ ደግሞ ዛሬ አንድ ነገር ምለምናችሁ ነገር አለና በመካከል እንድትጠሩልኝ የምፈልገው ስም አለ። ኢየሱስ የሚለውን ስም ትተባበሩኛላችሁ? እንደዋዘኝት ትተባበሩኛላችሁ? ቅር ያለው ስሙ መቼም ቅራሪ ይጠጣል። ትተባበራላችሁ? ወዳችሁ ነው። አለመጥራት አይቻልም። ይሄን ስም እስቲ ኢየሱስ በሉ። መሃል ላይ ትጠሩልኛላችሁ በሚጠራበት ሰዓት ሳትሰስቱ። እሺ። እንሸሽገው ዘንድ ምን አይደለም? ከክርስቶስ ትንሣኤ በኋላ ፈሪሳውያን እና ሰዱቃውያን የሚባሉ ግሩፕ አሉ እና ፈሪሳውያንና ሰዱቃውያን በዶክትሪን በአስተምህሮ ይለያያሉ። የሰዱቃውያን ዋና መሰረታዊ የሃይማኖታቸው ትምህርት ከሰው ከሞተ ፈርሶ በስብሶ ይቀራል የሚል ወይም በአጭር ቃል እንዲገባ ትንሣኤ ሙታን የለም ብለው የሚያምኑ ግሩፖች ናቸው። እነማን አልኳችሁ? ሰዱቃውያን። ፈሪሳውያን ደግሞ ለክርስቶስ መንግስት ለክርስቶስ ወንጌል እንቅፋት የሆኑ ሕግን ያጠኑት ሎየሮች ናቸው። በዘመኑ ቋንቋ አርቲክል ነው፣ አንቀጽ በአጀበ ወሬያቸው ይታወቃሉ። ሰው ካልከሰሱ ስራ የሰሩ አይመስላቸውም። ሰው ካልጣሉ እንቅልፍ አይወስዳቸውም። መጣል ብቻ አይደለም፣ ገለው ካልቀበሩ አፈር ካላለበሱ ሰላም የማይወስዳቸው ክፉ ግሩፖች ናቸው። በተለይም ደግሞ የክርስቶስ ኢየሱስ ማዳን በሀገር ሁሉ ሲሰማ ክርስቶስ ኢየሱስን የተከተሉ ሁሉ ሰላም ሲሆንላቸው፣ እሱን የተከተሉ ሲፈወሱ፣ እሱን የተከተሉ በረከታቸው ሲጀምር፣ በስጋም በነፍስም ሲጠቀሙ፣ በዚህ የተበሳጩ ፈሪሳውያን ክርስቶስ ላይ ምክንያት ፈልገው በፍርድ ሸንጓቸው ሊያቆሙትና ሊከሱት የሙሴን ሕግ ሽሯል ብለው የሙሴን አምላክ ሊገሉት የሚፈልጉ ግሩፖች ፈሪሳውያን ይባላሉ። ፈሪሳዊ ማለት እንዲገባችሁ በደንብ እንድትረዱኝ እግዚአብሔርን በመንደራቸው ልክ አጥብበው የሚያዩ ጠባቦች ናቸው። 4 በ4 በሆነች ቤታቸው ልክ አጥብበው የሚያዩ ጠባቦች ናቸው። የሰው ሙገሳ ይፈልጋሉ፣ የመበለቶችን ቦርሳ ያመነምናሉ። በቀን ጻድቅ ይመስላሉ፣ በጨለማ ግን የዝሙት ስፍራ አይታጡ፣ የጨለማ ስፍራ አይታጡ። ሰው ላይ ጣት መጠቆም ስራቸው ነው። የሰው ኃጢአት ማውረድ ስራቸው ነው። ይሄ መገለጫቸው ነው። ይገርማችኋል። ፈሪሳውያን፣ ሰዱቃውያን ደግሞ የካህናት አለቆች ደግሞ ጸሐፍት ፈሪሳውያን የምንላቸው ግሩፖች አንድ ሆነው በጌታ ሞት ተስማሙ። ያዳናቸውን ሊገድሉ ተስማሙ። መድኃኒታቸውን ሊገድሉ ተስማሙ። ምንም በደል ያልተገኘበትን ጌታ በፍርድ ሸንጎ ሊያቆሙት ይፈልጉ ስለነበረ፣ ምቹ ጊዜ ይፈልጉ ስለነበረ ከነሱ መካከል እንዲያስይዝላቸው ይሁዳን በድክመቱ ተጠቀሙ፣ በሳንቲም አገኙት። እና ይገርማችኋል። አጠር አድርጌ እንድትረዱት እየነገርኳችሁ ሰዓቴን ልጠቀም። ከኔ ጋር ናችሁ? እና ይገርማችኋል። እነዚህ ፈሪሳውያን በጲላጦስ አደባባይ የክብር ባለቤትን እንዳቆሙት ታውቃላችሁ። በሸንጎ እስቲ መረምረዋለሁ፣ ከአፉ የሚገኘውን እውነትና ውሸት እለያለሁ ብሎ በጲላጦስ ፊት ጌታ ቆመ ይላል።
እና በጲላጦስ ፊት በቆመ ሰዓት ክርስቶስ አንድም ኃጢአትና በደል እንዳልተገኘበት ጲላጦስ ተጨነቀ። ምን ብሎ ይፍረድበት? የሰማችሁ ነው። ስለ እውነት ይጠይቀዋል። እውነት ራሱ ነው። ጲላጦስ ግራ ሲጋባ እንዲህ አለ፣ እውነት ምንድን ነው አለ። እስቲ በሉ እውነትማ ክርስቶስ ነው። እውነት ምንድን ነው አለ። ግራ ተጋባ። ስለዚህ እንዲህ አለ፣ እናንተ በሕጋችሁ የፈለጋችሁትን አድርጉ፣ በዚህ ሰው ግን ምንም ነገር አላገኘሁበትም፣ ጻድቅ ነው አለ። አሁን የኛ ጌታ ጻድቅ ነው። ኃጢአት የማይስማማው ንጹሕ ነው። ዛልቦር ሰዓት ጻድቅ ነቱ ኃጢአት የማይስማማው ንጹሕ ክርስቶስ ኢየሱስ ብቻ ነው። ልብ አድርጋችሁ ስሙ፣ በደንብ ተከታተሉኝ። ከጲላጦስ እጁን ታጠበ እንጂ አልፈረደበትም፣ ምሮታል አላልንም፣ አሳልፎ ሰጥቷቸዋል። ከዛች ሰዓት ጀምሮ እንዲህ አሉ፣ ወንጀለኛ የሆነ ሀገር ሁሉ ያሸበረ በመንገድ እየጠበቀ ቋንጃ የሚቆርጠውን ሽፍታ በርባን የተባለውን ወንበዴ ልጆቻቸውን የገደለባቸው ሴት ልጆቻቸውን ከክብር ያሳነሰባቸውን ፍታልን፣ ያዳነን ኢየሱስን ግን በሞት አርቅልን ብለው ዓለም ከገዳዩዋ ጋር ተባበረች። ዓለም አዳኟን ጠላችው፣ መድኃኒቷን ገፋችው። ለክርስቶስ ያልሆነች ዓለም ለአንተ እንዴት ትሆናለች? ለመድኃኔዓለም መቼ ሆነች ይቻለ? እውነተኞች አይከብሩም፣ እውነተኞች አይወደዱም። ሐሰተኞች ይፈለጋሉ፣ አስመሳዮች ይወደዳሉ። እውነት ምንድን ነው አለ? እውነት ግን ክርስቶስ ነው። ከዛች ሰዓትና ጊዜ ጀምሮ ከሐና ወደ ቀያፋ ይወስዱታል፣ ያንገራቱታል። ልብሱን ቀደው ያላት ሌላ የላትም። እሷ ለእናቷ አንድ ናት። ልጇም ክርስቶስ ለእናቱ ስንት ነው? ስንት ነው? አንድያ ልጇን መድኃኔዓለም ባዳናቸው፣ በፈወሳቸው፣ ሰላም በሰጣቸው፣ ከሙታን መካከል ሙታኖቻቸውን ባነሳላቸው፣ ምንም ባልበደለ ልጇን ሲያሰቃዩባት እናት ልባዋን እያረገፈች ያቺ ደግናት፣ ያቺ ከርታታ፣ ያቺ ምስኪን መቀየሪያ ልብስ ያልነበራት፣ መቀነት ያልነበራት፣ ጫማ እንኳን ለእግሯ ያልነበራት ምስኪን ስደተኛ ከርታታዋ ምስኪን እናት፣ ቤት የሌላት፣ ርስት የሌላት፣ ገንዘብ የሌላት፣ ሀብት የሌላት፣ 200 ካሬ መሬት ላይ ቤት ያልነበራት ምስኪን፣ ዱር ቤቷ ጫካ ለጫካ ስትዞር የኖረች ምስኪን እናት። ልብ አድርጎ አንድያ ልጇን የተያዘው እንዴት ትታው ወደ ቤት ትግባ? እንዴት ትታው ትሂድ? ወንጀለኞች ሲጫወቱበት፣ ክፉዎች አይሁድ ሲተፉበት እያየች እሱ በምራቁ ውር ያበራውን ጌታ አይኑ ላይ ይተፉበት ነበረ። ይሄ ታያለች ማርያም። ይሄ ሳይበቃቸው እርጥብ መስቀል አሸክመው ከሊቶስጥራ እስከ ቀራንዮ እየደበደቡት ሲወድቅ በወደቀበት ሲረግጡባት ልጇን ልጄ ላግዝ ብላ ልታነሳው ከስር ስትገባ እናቱን እየገፈተሩ ሲጥሏት እሱም እናቱ ስትወድቅበት ያ መስቀል ተሸክሞ ምንም እንደ ኃይል እንደሌለ እንደተቸገረ ምንም ማድረግ እንደማይችል እንደ ደካማ ዝም አላቸው። ሊያጠፋቸው ሲቻለው ዝም አለ። አራጁን አምኖ እንደሚከተል በግ በሸላቾቹ ፊት ለፊት አፉን እንደማይከፍት በግ ዝም አለ። ለመታረድ ቀራንዮ ላይ በትሕትና ተገኘ ጌታ ሙሽራው ክርስቶስ፣ የማርያም ልጅ፣ ልጇ ለዓለም ሕዝብ ለአዳም የሚከፍለውን ዋጋ እያየ ለሰው ልጆች የሚያደርገውን ቤዛነት እያየች እየተደነቀች ልጄ ጥልና ደረቷን ትደቃ ነበረ። ምን ማርያም ብቻ? ዮሐንስስ አቤት ሊቁ እንዴት እንደሚለው በአንጻረ መስቀል ቀዊሞ ዮሐንስ በከየ አለው። በመስቀሉ አጠገብ በመስቀሉ ትይዩ ሆኖ ዮሐንስ አለቀሰ አለ። ማልቀስስ ነገረ መስቀሉን አስቦ ግፋ ሰማዕታት ሞተ ወልደ እግዚአብሔርን አስቦ ማልቀስ ነው። የሚያስለቅሳችሁ ዛሬ ሽሮና የበርበሬ ጉዳይ፣ የሚያስለቅሳችሁ የጤናችሁ ጉድለት፣ የሚያስለቅሳችሁ የኑሮ ውድነት። መቼ አልቅሰሽ ታውቂያለሽ? መቼ ገባን? መቼ ተረዳ ነው? መቼ ተገለጠልን? ስለኔና ስለናንተ በአደባባይ የተዋረደልን ክርስቶስን አስበሽ አልቅሰሽ ታውቂያለሽ? አክሊለ ሦኩ ይሰማችኋል? ጅራቱ ይሰማችኋል? ለኔ ነው ብለሽ አልቅሰሽ ታውቂያለሽ? ለኔ ነው ብለህ ታውቃለህ ወንድሜ?
ኃይለኛ የአይሁድ ገራፊ ጡንቻ ያላቸው ተመርጠው ጅራፍ ብቻ እንዳይመስላችሁ ጅራፉ ኬሚካል ተነክሮ ነበረ። ስጋውን ቦጭቆ ነበር ቢያነሳው ከልብሱ አልፎ አንድ ጊዜ ሲገርፉት ይጠመጠምና ስጋው ቦጭቆ ያነሳ ነበር። አቤት መድኃኔ ዓለም! ሰው የማይችለውን ቻለ። አንዱ የአይሁድ ጅራፍ በአንድ ሰው ላይ ቢያርፍ ኖሮ ለሞት ያበቃ ነበረ። 6666ቱን እንዴት ቻለው መድኃኔ ዓለም? ለአንቺ የተከፈለ ዋጋ ነው። ለአንተ የተከፈለ ዋጋ ነው። የደም ዋጋ ነው። ከፍለን የማንጨርሰው ዋጋ ነው። እርቃን የተሰቀለው አንተን በጸጋ ሊያከብር የጸጋ ልብስ ሊያለብስ ነው። እሱ አናቱን በዘንግ ሲመታ ድንግል ታይ ነበረ። በአንጻረ መስቀል ቀዊሞ ዮሐንስ በከየ እንዘይም ወይኔ ወይኔ አማውተ ከርሱ ከመነደ እሳት ወይ በአንጻረ መስቀል በመስቀሉ ትይዩ ሆኖ ዮሐንስ አለቀሰ። ምን ብሎ? ወየው 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 አለ። አማኑኤልን አለማሰባችን፣ መድኃኔ ዓለምን አለማሰባችን፣ ሞተ ወልደ እግዚአብሔርን አለመዘከራችን፣ ዓርብ ሲመጣ ቀራንዮን አለማሰባችን። ቅዳሴ ስምታስቀድሱ ዲያቆኑ አንድ አዋጅ አለው። ውስተ ጽባሕ ነጽሩ፣ ወደ ምስራቅ ተመልከቱ ይለናል። ምስራቅ ምንድን ነው? አቅጣጫው ነው። አንዳንድ ሰዎች ባለማወቅ ሮቴት ያደርጋሉ። ምስራቅን የሚፈልጉ ይመስላል። ምዕራብንም፣ ሰሜንን፣ ደቡብንም እንዲህ ሲሉ ታያላችሁ። ምን እያለን ነው? ወደ ምስራቅ ተመልከቱ አለን። ምስራቅ እመቤታችን ናት። በምስራቅ የወጣው ፀሐይ ጽድቅ ክርስቶስ ነው። እቺ የምታየዋ ቋት ፀሐይ በምስራቅ ወጣ በምዕራብ ትጠልቃለች። የማይጠልቀው ፀሐይ ጽድቅ ክርስቶስን አስቡት እያለን ነው። ጨለማ የራቀበትን እውነተኛውን ጌታ ክርስቶስን አስቡት እያለን ነው። ምስራቅን አስቡት። የተሰቀለላችሁን አስቡት። የተደበደበላችሁን አስቡት። የሞተላችሁን አስቡት። የተዋረደላችሁን አስቡት። የተገረፈላችሁን አስቡት። ሐሞትና መራራውን የጠጣውን አስቡት። ጎኑን በጦር የተወጋውን አስቡት። ራሱን በዘንግ የተመታውን አስቡት። መስቀል ይዞ በጎዳናዎች መካከል የወደቀውን የተረገጠውን የአይሁድን ጅራፍ የተቀበለውን አስቡት ሲለን መልሶ ዲያቆኑ ምን አለን? እናስተውል፣ ምስራቅ አቅጣጫውን ሳይሆን ክርስቶስን ነው አለን። ወደ ማስተዋል ይመልሰን፣ ወደ ማስተዋል ይመልሰን። ምስራቅ ይሄ ነው። ይገርማችኋል ወገኖቼ፣ በቅዳሴ ዮሐንስ አፈወርቅ ላይ ስትመጡ አንድ ልብ የሚያሳርፍ የቅዳሴ ቃል አለ። ብክዩ ምን ይላል? አልቅሱለት። የምን ምትሉት? እልታፈቅርዎ የምትወዱት ሰዎች አልቅሱለት አለ። ምን የምትሉለት? ምን የምትሉ? ምን የምትሉት? አልቅሱለት። ምን የምትሉት? እስቲ መድኃኒዓለምን የሚወድ አይ ክትፈትና በልተሃል፣ ስጋው ጠጥተሻል፣ ደግሞ አያችሁ። አይ መውደድ ይሄ እናቴ መቼ ከብድንና ልክ ፍቅረኛህን ወድሻለሁ እንደምትላት ቀላል እንዳይመስልህ እናቴ ልጅ። መድኃኒዓለምን የምትወዱ አልቅሱለት። ምን የምትሉት? መድኃኒዓለም ምን የምትሉት? የምትወዱት አይነ ልቦናችሁ ይብራና ቀራንዮን እንድታዩ አማኑኤል ይርዳችሁ። መስቀሉን ማየት ከጀመራችሁ፣ ሰንበሩን ማየት ከጀመራችሁ፣ ግርፋቱን ማየት ከጀመራችሁ፣ አክሊለ ሦኩን ማየት ከጀመራችሁ የዛ ቀን ደምግባት የሌለውን ጌታ ትወዱታላችሁ። ለእኔ ብሎ ነው ብላችሁ የተከፈለልን ዋጋ እንድናስተውል እሱ በቸርነቱ ይርዳ። ሌንጊኖስ በጦር ወቅቶት በሥጋ መሞቱን አረጋግጠው ወደ ቤታቸው በሄዱ ታስታውሳላችሁ። እነሳለሁ ብሎናል እኮ አሁን ሞቷል፣ እስቲ ይረጋገጥ ብለው ለሌንጊኖስ ጥቁር ጦር ሰጥተውት በጦሩ ጎን ወቅቷል። አይ ሞቷል ሲሉ 9 ሰዓት ላይ ተፈጸመ አለ። ለአዳም ቤዛነት በመስቀል የሰው ልጆች ሥራ ተሰራ፣ ተፈጸመ አለ። ከዛ በኋላስ እነሱ ሞቷል ብለው ትተውት ከሄዱ በኋላ ልባቸው አላረፈምና እንዲህ አሉ። እነሳለሁ እያለ እየተናገረ ነበረ። ሊነሳ ስለሚችል እኛ ገድለነዋል እያለን የሞቱን ወሬ ስንነሳ አውርተን ሳንጨርስ ተነሳ የሚል የምስራች እንዳይነገር
መቃብሩን የሚጠብቁ ጠባቂዎች ይቀመጧል። ከተነሳ በጦር ወቅቶ እንዲገሉት፣ ከተነሳ በሰይፍ እንዲሰይፉት ነበር ሐሳባቸው አይሁዳውያን። ዛሬም የአይሁድን ልብ የያዙ ካልገደሉ ረፍት የሌላቸው ክፉ ሰዎች ተፈጥረዋል። የአይሁድን ልብ የያዙ ጨካኞች ይገርማል። እንዲህ አድርገው ጠባቂዎች አኑረዋል። በራሱ ስልጣን ሙስና መቃብርን አጥፍቶ በርደተ መቃብር ርደተ ሲኦል አልፎ በሲኦል የነበሩ ነፍሳትን ከሙታን መካከል አውጥቶ አያችሁ ዲያብሎስን አስሮ አዳምና ልጆቹን ፈትቶ ነፃ አውጥቶ የተዘጋባቸውን ገነት ከፍቶ ወደ ርስታቸው ከተማ መልሶ ሲኦልን በዝብዞ ባዶ አድርጎ ምርኮን ከአጋንንት ቀምቶ በሶስተኛው ቀን አስነሽ ሳይፈልግ በራሱ ስልጣን መቃብር ክፈቱልኝ መግነዝ ክፈቱልኝ ሳይ ክርስቶስ ጠባቂዎቹ ወድቀው እሱ ተነስተዋል። ሰማችሁ አይደል? ጠባቂዎቹ ጦር እንደያዙ ክርስቶስ ተነስተዋል። የኢየሱስ ፍቅር የመድኃኔዓለም ፍቅር እንቅልፍ የከለከላቸው ቅዱሳን ሴቶች ከድንግል ማርያም ጋር የተደረገላቸው እነ ማርያም መግደላዊት 7 አጋንንትን ያወጣላት ከዝሙት የለያት ከኃጢአት የለያት ቅዱሱ እግዚአብሔር ያልፈረደባት የምህረት አባት ክርስቶስን ፈልጋ በሌሊት ምላኬን አጣሁት ወየው ብላ መቃብሩ ላይ ሽቱ ለመቀባት ነበር የሄደችው። ሰማችሁ? መላእክት በዛ በእንትኑ ዙሪያ መላእክት ነጫጭ ልብስ ለብሰው ቆመዋል። ማንን ትፈልጋላችሁ? የናዝሬቱ ኢየሱስ ተነስቷል፣ በዚህ የለም ብሎ ይናገራል። ከዛ በኋላ ለድንግል ማርያም፣ ከዛ በኋላ ለማርያም መግደላዊት ኢየሱስ ክርስቶስ ትንሣኤያቸውን ከገለጠ በኋላ ሂጂ በር ዘግቶ ለሚያለቅሱ ወንድሞችሽ ንገሪያቸው፣ ተነስቻለሁ ብለሽ ንገሪያቸው፣ አትዘኑ፣ እንደተናገርኩት ተነስቻለሁ። አልዓዛር በራሱ ስልጣን አልተነሳም። አልዓዛርን ያነሳሁት እኔ ነኝ። እኔም ደግሞ በራሴ ስልጣን በአባቴ ስልጣን ማያዊ በሆነ በመንፈስ ቅዱስ ስልጣን ከምን ተነስቻለሁ? ንገሩኛ። ተነሳ ወአንሳ ኩሎ ሙታን እንዳለ ቅዱስ ያሬድ። አዎ ሙታንን ሊያነሳቸው እሱ ተነሳ። የሙታን ሁሉ የተንሳያችን ሁሉ በክር ክርስቶስ። ይህንን ሄደሽ ለወንድሞችሽ ንገሪያቸው። እነ ማርያም እነ ማርታ አየነው እኮ በመቃብር የለም፣ መቃብሩ ባዶ ነው፣ ከሙታን መካከል ክርስቶስ ተነስቷል እያሉ ሲናገሩ አላመኑ። ደጆች ተዘግተው ሳለ ኢየሱስ መጣ። በተዘጋብሽ ነገር ይጣልሽ ናዝሬቱ ኢየሱስ። ደጆች ተዘግተው ሳለ ኢየሱስ መጣ። አንኳኩቶ ማይገባው ክፈቱልኝ ማይለው መድኃኔዓለም በተዘጋው ቤት ውስጥ ገባ። ኧረ ዛሬ ተዘጋብን ብዙ በሮች አሉ። እሱ ይግባና ይክፈትልን። አማኑኤል የተዘጉብን በሮች የሚከፈቱት በኢየሱስ ክርስቶስ ስልጣን አለው። እንዲህ ተብሎ ተጽፏል። የሚከፍት የሚዘጋ ተብሎ ተጽፏል። እስቲ በሉ የሚከፍት በሉ የሚዘጋ ማን ይመስላል ከክርስቶስ ውጪ? እና ይገርማችኋል ይሄ ትንሣኤ ከሰሙ በኋላ ይውላችሁ 40 ቀን የኪዳን ጸሎትን ትምህርት ካስተማራቸው በኋላ በ40ኛው ቀን እንደተናገረው ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ ሲወጣ ሲያርግ በሥጋ ማርያም ለቤታችን አላረገችም ይላል እንዴ? ኢየሱስ ክርስቶስ ወደ ሰማይ ሲያርግ ከሰማይ ያላወረደውን ሥጋ የማርያምን ሥጋ ለብሶ ወደ ሰማይ ያረገው። ይሄ በቃ መረዳት ከፈለክ እናቴ ልጅ ሥጋ ለብሶ ነው ከሰማይ ያወጣው። ወደ ሰማይ ሲያርግ በሥጋ ማርያም ነው ክርስቶስ ያረገው። አያችሁ ሥጋው አይደለበስም። ለዛ እኮ ነው ዘነሳ እምግዝእትነ ማርያም ምን ነው ሥጋው ደሙን ለመቀበል ስትመጡ ካህኑ እናንተን ከማቀበሉ በፊት እናምናለን ነአምን። የሰማችሁ ይሄ የክርስቶስ ሥጋ የክርስቶስ በቀራንዮ አደባባይ የተቆረሰው እውነተኛው ሥጋ እንደሆነ አምናለሁ። ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ የነሳኸው ቅዱስ ደም ክቡር ደም ቅዱስ ሥጋ እንደሆነ አምናለሁ ብሎ አምኖ ተቀብሎ ነው የሚያቀብላችሁ። ቄሱ አላችሁ መብርሃን ከእናንተ ጋር ናት። ይገርማል። እና የክርስቶስ ትንሣኤ ይሄ ነበር የሚገርማቸው። ወደ ሰማይ ካረገ በኋላ ግን ምስክሮቼ ናችሁ ብሏቸው ስለነበረ
በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ ባለው በአባቴ ፊት ምን እለታለሁ? እመሰክርለታለሁ ስላላቸው የትንሣኤ ምስክሮች የሆኑ ቅዱሳን ሐዋርያት በዓለም ሁሉ እየዞሩ ከሙታን መካከል ተነስተዋል ክርስቶስ እያለው የትንሣኤው ምስክር ያውጃሉ። ትንሣኤ አይደለም ወሩ አሁን ስለ ትንሣኤ ላወራችሁ አይደለም የቆምኩት ከኔ ጋር እና ቅዱሳን ሐዋርያት ጴጥሮስና ዮሐንስ አጠር አድርጌ ልንገራችሁ። በ9 ሰዓት ሊጸልዩ ወደ መቅደስ ሄዱ ነበረ። በመቅደስ በር ላይ በሰው ትከሻ የተቀመጠ በራሱ መቆም የማይችል ሽባ የሆነ ሰው ነበረ። ወደ መቅደስ ገብቶ ግን አያውቅም። ለምን? ወደ መቅደስ ከገባና በደጅ የሚሰጠው ምጽዋት እንዳይቀርበት ነው። የዕለት ጉርስ ነው። በደጅ የሚቀመጥ ማታ ሲመሽ ሰዎች ተሸክመው ወደ ቤት የሚያገቡት ሰው ነበር። ጴጥሮስና ዮሐንስን በርቀት ሳያቸው የሆነ ነገር በሰጡኝ ብሎ አይናቸውን እጃቸውን ያያል። ጴጥሮስ ገንዘብ የለውም፣ ሀብት የለውም። እንኳንስ ሀብትና ንብረት ኮሮጆ እንኳን እንዳትይዙ ብሏቸዋል የክብር ጌታ። ጫማ እንኳን ቢሆን መቀየሪያ እንዳትይዙ፣ ሳንቲምም ቢሆን እንዳትይዙ፣ ምንም እንዳትይዙ እና ምን እንያዝካል? እኔ በቃቸዋለሁ፣ እኔን ያዙኝ። ወደ ምትገቡበት ቤት እንዲበሉ ሰላም ለእናንተ ይሁን። ሰላም ካለባቸው በራቸውን ይክፈቱ። በዛ ቤት ሰላማችሁን አሳድሩ። እንጀራ በልታችሁ ትወጣላችሁ። የዚህ ዓለም ብር የዚህ ዓለም ወርቅ ጴጥሮስን አታውቁትም። በ5 ፊደል ተከተለኝ የሚል ቃል ትንሽዬ ትመስላለች። ልብ ውስጥ ግን የፍቅር ጥሪ አለበት። በውስጡ የፍቅር ጥሪ አለበት። ተከተለኝ ሲለው ሚስቴን ልሰናበት አላለም ጴጥሮስ። ተከተለኝ ሲለው ልጆቼን ልሳማቸው አላለም። ለልጆቼ ስንቅ ልስፈርላቸው አላለም። ከጠራማ ዝም ብለህ መከተል ነው እንጂ እናትህን ቤት ትተህ ከጠራማ አማኑኤል ይበልጣል። እሱን መከተል የምን ወደ ኋላ ነው? የእናትህን እቅፍ ቢያስረሳል አማኑኤል። ተከተለኝ ሲለው ተከትሎታል። ዮሐንስስ ድንግላዊ አያችሁ፣ ሕይወቱን በቅድስና ለአማኑኤል የሰጠ ለእግዚአብሔር የሰጠ በጣም የሚገርም የዘብዴዎስ ልጅ እና ሁለቱ ሲመጡ ይሄ ሽባ ሰው ጋር ሲደርሱ ክርትታ ላይ ነው። ሳንቲም እንኳ ስላልሰጡት ነው። እናንተን ተስፋ የሚያደርጉ በደጅ የሚቀመጡ የኔ ቢጤዎች አይናቸው ከእጃቸው ጋር ከእናንተ እጅ ይንከራተታል። ምን ይሰጡኝ ይሆን እያሉ ሆን ብለው ይጠብቋቸዋል። ምዕመናን አትለፋቸው። ለድሃ የሰጠ ለእግዚአብሔር አበደረ ነው። ለእግዚአብሔር ለድሃ ማብላት ማለት በማይቀደድ ኪስ ውስጥ ገንዘብ ማስቀመጥ። ፈትፍተሽ ያጎረሽው ሰውዬ ምን አደረገልሽ? ዞሮ አላማሽም? አየህ ምን ያደርጋል? ብድር ለሚመልሰው አይደለም መዋል፣ ለድሃ ለምስኪኑ ረዳት ለሌለው ችግር ለሌለው ነው። ጴጥሮስ ካለፈው በኋላ ቆመ። ጴጥሮስ ብቻ አይደለም ዮሐንስም ያዝናልና ቆመ። ምን አለው? አዘነለት ይላል። አማኑኤል ይዘንልን። አንተ ሰው ገንዘብና ወርቅ የለንም፣ ምን የለንም? ሳንቲም የለንም፣ ግን ያለኝን በስንታሃበዋል። ምንድነው? ሰውየው ገንዘብ ነው የሚፈልገው። ጴጥሮስ ያለኝን ይላል። ልብሱን ይሆን፣ መደረቢያውን ይሆን፣ ካባውን ይሆን፣ ጫማውን ይሆን፣ ምኑን ሊሰጠው ይሆን? ያለኝን አሉ። መቼም ሰው የሌለውን አይሰጥም። ያለኝን እንዲህ በሉ። ገንዘብ ለጠይቃችሁ ሰው ስለ ማርያም ቸገረ ካላችሁ ጥቂትም ቢሆን ከፍላችሁ ስጡ፣ እግዚአብሔር ስለሚሰጣችሁ። እዚህ ምድር ላይ ያለው ባለጠጋ የለም። ደግሜ እነግራችኋለሁ። እዚህ ምድር ላይ ያለው ባለጠጋ የለም፣ የተቀበለ እንጂ። ያለው መድኃኒዓለም ብቻ። ሀብት አለኝ ብላችሁ እንዳትቆሩ። በሀብታችሁ መልካም እየሰራችሁ ተወዳጁበት። ከምድር በሚጠፋው ገንዘባችሁ ላይ ወዳጅ አበጁበት። ይገርማልና ያለኝን እሰጥሃለሁ። ምንድነው ያለው ጴጥሮስ? ገንዘብ ነው? ወርቅ ነው? ቤት ነው? ንብረት ነው? አይደለም። የማይጠፋ ሀብት ቢል የማይበላው ነቀዝ የማያበላሸው መዝገብ
ክርስቶስ ኢየሱስ እንዲህ ያለው አዞር ብሎ በኢየሱስ ክርስቶስ በናዝሬቱ በኢየሱስ ክርስቶስ። አቤት አቤት እንዴት እንደሚያሳርፍ ከኔ ጋር በሉ። በናዝሬቱ በኢየሱስ ክርስቶስ ተነስና ተመላለስ። በማስም እስከ ዛሬ ድረስ ይህንን ስም ቢያገኝ ሽባ ሆኖ ሲለምን አይኖርም። ዛሬ ደረሰለት ክርስቶስ ይለስልሽ ላንቺ። ዛሬ ደረሰለት ለሽባው፣ ዛሬ ደረሰለት ለታመመው። መድኃኔዓለም ሲደርስ ሽባነታችንን ተርትሮ መቆም የማንችል ሰው የሚደግፈን በራሳችን እንቆማለን። ምክንያቱ ምንድን ነው ትለኝ ከሆነ ኢየሱስ የሚለው ስም የሚያቆም ስም ነው። ክብር ለስሙ ይሁን። የሚያቆም ስም። እስቲ ከኔ ጋር ኢየሱስ በሉ። የሚፈታ ስም ኢየሱስ፣ የሚያድን ስም። ክብር ለስሙ ይሁን። ከዚህ ስም ውጭ የሚያድን የሚያድነው ስም የኢየሱስ ክርስቶስ ስም ነው። የሚፈታው የኢየሱስ ክርስቶስ ስም፣ የሚያቆም ባለድል የሚያደርግ ስም፣ ሽባ የሚተረተርበት ስም ነው። እውር የሚበራበት ስም ነው። ለምጻም የሚነጻበት ስም ነው። ሙታን ሁሉ እንዳይን ጥቅሻ የሚነሱበት ስም ምንድነው ትለኝ ከሆነ ኢየሱስ የሚለው ስም ነው። ከስም ሁሉ የከበረ ስም። ከዛ በኋላ ምንም ማለት ደግፈኝ አላለውም፣ ያዘኝ አላለውም። አያችሁ፣ ብድግ ብሎ ተነሳና ቆመ። ሲያይ እግሩ ጸንታለች። እንደ ንውሳ ጥጃ እየዘለለ ማመን አቃተው። እንዲህ አለው፣ ጴጥሮስ ዝም በልና አሁን አንድ ነገር ታደርጋለህ። አብረህን ወደ መቅደስ ትገባለህ። እስከ ዛሬ ድረስ መቅደስ ገብተህ አታውቅም። ሳንቲም ነበር የምትፈልገው። ከሳንቲም የተሻለው፣ ከሀብት የተሻለው፣ ከሁሉ የተሻለው ክርስቶስን ስላገኘ ና ዛሬ ሙሉ ሰውን ወደ መቅደስ ገባ። በመቅደስ መካከል ትንሣኤውን የማያምኑ ሰዱቃውያን አሉ። በመቅደስ መካከል ለክርስቶስ መንግስት እንቅፋት የሆኑ ተነሳ ብለን ስንሰብክ ሞቷል ብለው የሚናገሩ አይሁዳውያን ፈሪሳውያን አሉ። በመቅደስ ግባና የፈታህ ማን እንደሆነ ትመሰክራለህ። ጴጥሮስ ብለህ ስሜን እንዳጠራ፣ ዮሐንስ ብለህ ስሙን እንዳጠራ፣ የዮሐንስ አምላክ የጴጥሮስ አምላክ ዛሬም እንዲህ እላለሁ በዚህ ጉባኤ የገብረ መንፈስ ቅዱስ አምላክ ይፈታናል። የተክለ ሃይማኖት አምላክ ይፈታናል። የቅድስት አርሴማ አምላክ ክርስቶስ ይፈታናል። እነሱ አንገታቸውን ለሰይፍ የሰጡለት ስም ነው። በአደባባይ የተዋረዱለት ጌታ ክርስቶስ ነው። አርሴማ አንገቷን የሰጣቸው ለማንም አይደለም፣ ለክርስቶስ። ውበት ደምግባት ከንቱ ነው ብላ ውበት የክርስቶስ ነው አለችው። ክርስቶስን ያስቀደሙ ቅዱሳን ናቸው። እሱን በነገር ሁሉ ስታስቀድሙ ኖሮ ይስተካከልላችኋል። ይኸው እንደ ዶክተር ሞንሮስ የሚባሉ የስኬት መጽሐፍ ይጽፋሉ። የሳይኮሎጂ አማካሪዎች ናቸው። ስኬታማ ለመሆን ምን ላድርግ ይሉና ድሮ መጽሐፍ ነበር የሚነበበው። አሁን ሞቲቬሽናል ስፒከር የሚባሉ ለፍላፊ ሰዎች አሉና በቃ የሚያወሩት ሁሉ ነገር አይሰማም ይሉና እዛ ስኬታማ ለመሆን ትንሽዬ ቢዝነስ ምናምን ብሎ ያማክሩሃል። ስለ ሰላምህ አይነግሩህም። ስለ ረፍት አይናገሩ። ስለ ዘላለም ሕይወት አይነግሩህም። ረፍት ክርስቶስ ነው። ስኬት ክርስቶስ ነው። ጥጋብ ክርስቶስ ነው። ሙላት ክርስቶስ ነው። ሕይወት ክርስቶስ ነው። እዚህ ዓለም ላይ ካለ ሁሉ የሚበልጥ የነገስታት ንጉሥ የማርያም ልጅ ክርስቶስ ነው። ይበልጣል የምትሉ ከፍ አድርጋችሁ አመስግኑ። ከሁሉ ይበልጣል የምትሉ ከፍ አድርጋችሁ አመስግኑ። ይገርማል። እና በዚህ ስም ያስተምሩ ነበረ። በዚህ ስም ያሳምኑ ነበረ። በዚህ ስምም ይፈቱ ስለነበር ወደ ውስጥ ገቡ። ያዳነውም ሰው ወደ መቅደስ ይዘውት ገቡ። ስለ ጴጥሮስና ስለ ዮሐንስ እንዲያወራ አይደለም፣ ስለ አዳነው ስለ ክርስቶስ ነው። በትንሣኤ የማያምኑ አይደል እንዴ ያላቸው እንደገቡ ይሄ በደጅ ተቀምጦ የሚለምኑ አይደለም አሉ። አይደለ ሌሎች እሱን አይመስልም፣ እሱን አይመስልም፣ አይገርምም፣ እሱማ እንዴት ይድናል ይላሉ። የሰማችሁኝ ነው። ዛሬ ያገኘው የጴጥሮስን ጌታ ነው፣ የዮሐንስን አምላክ ነው። እንዴት ይቆማል ይላል። በቃ ጠላት እንዲህ ይላል፣ እንዴት ትቆማለች ይለዋል። የኔ ጌታ ያቆማል ወይ? መልስ እንዴት ይቆማል? እንዴት ይሆንለታል? አይሳካለትም ይለዋል። ተስፋ ያስቆርጡሃል። እንዲህ አሉታ፣ እንዴት ቆም? የናዝሬቱ ኢየሱስ አቆመኝ አላቸው። እስቲ በሉ እኔ ልጠይቅ እናንተ መልሱልኝ። እንዲሁ ብላችሁ እንዴት ቆማችሁ? ይህን ስም በመጥራት ተለማመዱ። እሺ አይነ ጠላም ካለ ይለቃችኋል። የተጋገረባችሁ ነገር ካለም ይለቃችኋል። ሰማ እና አቡነ ተክለ ሃይማኖት ሀገር ለሀገር የዞረው የሰበኩት ወንጌል ነው። ጠላት በምቀኝነት ተነስቶ በንብ ቀፎ ውስጥ አድርገው ወደ ገደል ሲወረውሯቸው ይሄ ጌታ ነው ታምኖ መልአኩን እየላከ ከንብ ቀፎ ውስጥ ያወጣቸው የነበረው። ተራ ስም አይደለም። እየሰማ ነው። ከስም ሁሉ የሚበልጠው ስም ነው የምነግርህ። እና
እናንተ አሁን እየመለሳችሁልኝ ነው። ቀጥሉ፣ ጥሩ ነው። ይሄማ መለማመድ አለባችሁ። ከኔ ጋር አሁን በሉ። እንዴት ዳንክ ሲሉ የናዝሬቱ ኢየሱስ አዳነኝ። እንዴት ዳናችሁ? እንዴት ተፈታችሁ? ክብር ለፈታችሁ ለኢየሱስ ክርስቶስ ይሁን። የናዝሬቱ ኢየሱስ አቆመኛል። የናዝሬቱ ኢየሱስ አዳነኝ። የናዝሬቱ ኢየሱስ ፈታኝ አለ። ከዚህ በኋላ ምንም አላሉም። የዕለቱ ጸሎት በንዴትና በብስጭት ተበተነ። ያበሳጫቸዋል። ይሄ ስም አንዳንዶች ያሳክካቸዋል። አንዳንዶች ሰው አላርጂያቸው የሚነሳባቸው ሰዎች አሉ። እኛ ግን ሰላም ነው የሚሰማ። ኮንፈርት ይነሳል። እንደ ስም በማርያም ንገሩኝ። የዚህ ቤት ራስ ክርስቶስ ነው። ይሄው መታሰቢያነቱ ለተክልዬ ይሰጥ እንጂ የአዲስ ኪዳን ታቦት ላይ ጉልበት ሁሉ ለኢየሱስ ክርስቶስ ለስሙ ጉልበት ይስገድ ይንበርከክለት ነው የሚለው። ምትንበረከክለት ቅድም በወጣው ታቦት ፊት ለፊት እኮ የተጻፈው ጽሑፍ ነው የነገርኳችሁ። ጉልበት ሁሉ ለኢየሱስ ክርስቶስ ለስሙ ይንበርከክ ይስገድ። ስትሰግዱ የነበረው ለክርስቶስ ኢየሱስ። አዎ በጸጋ ለቅዱሳን ሰግዳቸዋል። ያከበራቸው እሱ ስለሆነ ከብረዋልና። አያችሁ። እና አንድ ነገር ልበላችሁ። ተበሳጩና ምክር ያዙ። ጴጥሮስና ዮሐንስ በዛ ክፉ ሰዎች መካከል ክርስቶስ ስለተሰበከላቸው ደስ ብሏቸው እንዲህ አሉ። የዳነውን ሰው እስከ ዕለተ ሞት ድረስ ይህን እውነት እየመሰከርክ ምን በል ኖር። ሰላም ነው ክርስቶስ፣ ጥጋብ ነው፣ በረከት ነው፣ ሙላትክ ነው ማለት ደስ ብሎት ተፈታህ። ሰው አይደግፍህ። የሰለቹ ሰዎች ሁሉ ከዛሬ በኋላ አንተን ለማመላለስ ቤት አይመጡም። አንተ ሙሉ ሰው ሙሉ አድርጎ ያቆመክ የናዝሬቱ ኢየሱስ መስክራሉት ነው። ሄዶ እነሱ ብዙ የሚፈቱታል። አብስም ብዙ የሚፈታል፣ ብዙ የሚድን ሰው አለ፣ ብዙ የሚጠገን ሰው አለ። ሄዱ ወደ ሌላ ቦታ ከሄዱ በኋላ በሌላ ቦታም ደግሞ በትንሣኤው ጌታ በክርስቶስ ተአምር እየሰሩ ነው። አሁንም ሰሙ። እነዚህ ሰዎች ተሰበሰቡና እንዲህ አሉ። ሐዋርያት ሥራ ምዕራፍ 4 ስታነቡ በጣም እንደው ልብ ብላችሁ ያስቃሉና ምን እንደሚያስቅ ታውቃላችሁ? እንዲህ አሉ። ኢየሱስ የሚለውን ስም እንዳይጠሩ። ማን የሚለው ስም? ምን በማርያም በሉ እንጂ ኧረ ተው እንዳንቀያየም በዛሬ ማን የሚለው ስም? ይሄን ስም እንዳይጠሩ እየዛትን አሉ። እየዛትን በሉ እናስፈራራቸው። የሆነ ሰው መጥቶ እንዲጥፍቱን እየነከሰም ጠረጴዛ የደበደበ ቢያስፈራራ ትሰማለህ? አትጥራው ሁለተኛ ምናምን ቢለ እንዲህ እንደው ባዛኝቷ እንዴት እንዲዬ ነው አማርኛው ሁሉ ጠፋኝ። እንደ ሴት ቀሚስ የለበስ ነው እኮ ለዚህ ጌታ የባህል ልብስ ብሰራችሁ እንደለበስ ነው። ካናታችን ላይ የማይወርድ ቆብ የፀሐይ መከላከያ እኮ አይደለም። አክሊለ ሦኩን ለማሰብ ነው። እናት ተራ እንዳታረጉት ክርስትና እና ልብ አድርጉ። እንዛትባቸው አይደል ያሉት። ጴጥሮስና ዮሐንስን አገኟቸውና ጠሯቸው። ከዛሬ በኋላ ይሄንን ኢየሱስ የሚለውን ስም ድጋሚ ብትጠሩ ማን የሚለውን ስም ድጋሚ ምን ብትጠሩ ወየውላችሁ ያሉ የዛቱባቸው ሞት እንደሚጠብቃቸው እንደሚገደሉ ጭምር እየነገሯቸው ዛቱባቸው። ጴጥሮስ ሞት ሊፈራ ዮሐንስ ሞት ሊፈራ መስቀሉ ላይ የተገኘው ሌሎች ሲደበቁ እሱ ቀራንዮ የተገኘው ዮሐንስ ወንጌላዊው የጌታ ወዳጅ እንዴት የምን ፍርሃት ነው? በክርስቶስ በወንጌል እኮ አላፍርም ነው የሚለው አለቃም። በወንጌል ምን አለ? አላፍርም። ወጣና እንዲህ አለ፣ ያየነውንና የሰማነው የትንሣኤው ጌታ ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ እንናገር። እስቲ በሉ ያየነውን የሰማነውን ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ እንናገራለን። እናንተ ዝም በትሩናል። ዝም ማለት አልችልም ማለት ይችላላችሁ? ዝም ማለት አይቻልም። ለምንድን ነው ጴጥሮስ ዝም ማለት ማይችለው? ዝም በል ሲሉት ጴጥሮስ ምንድን ነው ያለው? እኔ ዝም ማለት አልችልም። ክርስቶስን አትጥራ ትሉኛላችሁ፣ እኔ ደግሞ ክርስቶስን አለመጥራት ምን አለ? አቤት አልችልም። ሕይወቴ እኮ ነው። ክርስቶስን ካልጠራው እስትንፋሴ ይቋርጣል አላችሁ።
ምን ይቋረጣል? እስትንፋሴ ይቋረጣል። ህልውናዬ ነው፣ መኖሬ ነው፣ የመቆሜ ድጋሚ በህይወት ንስሐ ሰጥቶ ምህረት አድርጎልኝ ይቅር ብሎኝ በካድኩት ሰዓት አያችሁ፣ ድጋሚ በህይወት ያቆመኝ ክርስቶስ። ሰው ቢሆን ይፈርድብኝ ነበረ። ሰው ቢሆን አላቅህም ይለኝ ነበረ። ግጄው አላቅህም ብየው እንደገና እንባዬን አይቶ እንደገና በሃይማኖት መሰረትነት የተከለኝ ያቆመኝ ጌታዬንማ አልክደው። አለመጥራት እንደውም አልችልም። ንገሩ ስሙዋን ካልሰበኩት መኖር አልችልም። ካልጠራሁት መኖር አልችልም። የምታዩት እስትንፋሴ ትቋረጣለች። ምን በልቼ መሰላችሁ ኖሮ የተጋገረ እየበሉ አይደለም። ስሙ ምግባቸው ነው። ስሙ መጠጣቸው ነው። ስሙ ጉልበታቸው፣ ስሙ አቅማቸው፣ ስሙ መከበሪያቸው፣ ስሙ ግርማ ሞገሳቸው ነው። ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። ሞገሳችን ክርስቶስ፣ ሰላማችን ክርስቶስ። አለመጥራት አይቻልም። ከማር የሚጣፍጥ ስም ኢየሱስ፣ ከሽቱም የሚወደድ ስም ኢየሱስ። መዓዛው የማይጠፋ እውነተኛ መዓዛ እፍረት ሙዝ ኢየሱስ ክርስቶስ። መዓዛው የጣፈጠ ሽቶ ኢየሱስ ክርስቶስ። በዚህ ዓለም ቅድስናን የሚያለብስ የሕይወት መዓዛ ኢየሱስ። ሙሽራይቱ ቤተ ክርስቲያን ይህንን የተከበረ ስም ሳትጠራ መዋላት ማደር አትችልም። እመኑኝ፣ በእያንዳንዱ ቀን ቤተ ክርስቲያን ደጆቿ ይከፈታል። ሌሊት ስብሐተ ነግህ፣ ሌሊት መቅደም ሲደርስ ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዕ፣ ለሚጠሩት ኢየሱስ ብለው ለሚጠሩት ስሙ ጣፋጭ ነው ትላለች ይደርሳል። መቼ በየቀኑ በየዕለቱ ይሄን የተከበረ ስም ከፍ አድርጋ ቤተ ክርስቲያን ሳትጠራው መዋልም ማደርም አትችልም። ምን ቤተ ክርስቲያን ብቻ፣ አባቶቻችንም ይሄንን ስም ሳይጠሩ መዋልና ማደር አይችሉም። እናንተ ምዕመናንም ይሄንን ስም መጥራት ልመዱ። ኪዳኑ ስለምን ይላል? እግዚኦ ኢየሱስ ስምዐነ ቅዱሰ ለበሃማን ቆዶም ቃለ ለስቡራን ሞገስ። በጣም የሚገርም ኢየሱስ ክርስቶስ ለሕሙማን ፈውሳቸው፣ ለስቡራን ምርጉዛቸው፣ ለዕውራን ዓይናቸው ብርሃናቸው እያለ ነገራል። ኢየሱስ ሲጠራ ነው ይኸውላችሁ ሰላማችን የሚጀምረው። ኢየሱስ ሲቀድም ነው መንገድ የሚቀናልን። ወጥተን መግባት ምንችለው፣ ተኝተን መነሳት ምንችለው። ለዚህ ነው ስም የሚጣፍጥ ኢየሱስ እያለች ቤተክርስቲያን ትጠራዋለች። የሚችል የሚያስችል የሚያሻግር የሚያድን መድኃኒት የሆነ ስም ሳንጠራጠር የምንለምነውን የሚሰማን መስማት ብቻ አይደለም የሚሰጠን ኢየሱስ ክርስቶስ ነው። የሰማችኝ ነው። ቅዱስ ኤላውትሮስ የሚባል በሮም በፈተናና በመከራ ዘመን የተገኘ የመከራው ዘመን አስደናቂ ክርስቶስ ስለሆነ ይሄን ቅዱስ ኤላውትሮስ በሮም ሀገር በዘመነ ሰማዕታት የተገኘ የሰማዕታት ፍሬ ነውና ቤተክርስቲያን በስንክሳር የመዘገበችው የምትደነቅበት አስደናቂ ክርስቲያን ነው። የትምህርታችን ርዕስን ሸሽገው ዘንድ ገብታችሁ ራት መስራት የጀመራችሁ እናቶች ደህና ናችሁ? እግዚአብሔር ከሁላችን ጋር ይሁን። ቅዱሱ በዘመነ ሰማዕታት በፈተና በመከራ ዘመን የተገኘ ሰው ነው። ቤተሰቦቹ በሃይማኖት ስርዓት ያሳደጉት ትሁት ሰው ነው። በ17 ዓመቱ ዲቁና ተቀበለ። በስንት ዓመቱ? እና ካህናት ታረዱ ይከተሉ ነበር በዛ ዘመን። እና በጣም አንድ ቅዱስ ሰው ይፈልጋል፣ ጳጳስ የሚሆን ምን የሚሆን ጳጳስ። ከዚህ ውስጥ ማን እንደሚመርጥ አይታወቅም። ለጵጵስና ከእናንተ መካከል መነኩሴ ቆሞስ የሚባርክ አባት ሊኖር ይችላል። እና በዘመኑ ያለው ክርስቲያንን የሚጠብቅ እረኛ የሚሆናቸው ሰው ይፈለግ ስለነበረ የእድሜው ጉዳይ አይደለም ችግሩ፣ ክርስትናን ማስተላለፍ የሚለው ነገር ነው። እየሰማችሁ ነው አይደል? ለትውልዱ ማስተላለፍ። ሰማዕታት ሆነው የሞቱ በደማቸው ክርስትናን በደም ታሪክ እየጻፉ ያስቀጥላሉ ለልጆቻቸውና እናቱ በምግባር በሃይማኖት ነው ያሳደገችው፣ እናት ነው ያሳደገችው ያላባትና ይሄን ቅዱስ ለእግዚአብሔር ቤት እንዲህ ብላ ትነግረዋለች። እየሰማችሁ ነው። ክርስቶስን ካድ የሚል ሰው ካለ ካድ የሚለው ቃል ከአንደበቱ ሳይጨርስ ፈጥነህ ሞት ይላል ትለዋለች። ሰማችሁ? አምኖ መሞት እንጂ ክዶ መሞት ሁለተኛውን ሞት ያስከትላል። ልጄ
እመነውና ሙት። እኔ ነገ ሞታለሁ። ለአንተ ያወረስኩት ሃይማኖት ነው፣ ቤት አይደለም፣ ንብረት አይደለም፣ ገንዘብ አይደለም። ተወው የዚህን ዓለም። ኢየሱስን ካድ የሚል ሰው ከመጣ ፈጥነ ያ ሰው ከመግደሉ በፊት ብትሞት ይሻላል ትለዋለች። እና በሃይማኖት ጽኑ ነው። ሃይማኖት በጣም በሃይማኖት የጸና ክርስቲያን ነውና በ17 ዓመቱ ዲቁና፣ በ18 ዓመቱ ምንኩስና። የሰማችሁ የስንት ዓመት ምን ነው? እንደው ትንሽ ገብቶ ሳይቀድስ እንዳትሉኝ። በዛ ዘመን ከባድና የመከራ የጭንቅ ዘመን ስለሆነ በ17 ዓመቱ ዲቁና፣ በ18 ዓመቱ ምንኩስና፣ በ19 ዓመቱ ቅስናን አገኘ። ስለዚህ ሙሉ መነኩሴ ሆነ ማለት ነው። ሰማችሁ? ልክ 20 ዓመቱ ላይ በጊዜው የነበሩ አንድ ትልቅ ጳጳስ በሰማዕትነት ብዙ ክርስቲያኖች እየተገደሉ ነውና እሳቸውም እንደሚሞቱ የጌታ መልአክ ነግሯቸው ስለነበረ በሰማዕትነት ቅዱሱ በበረሃ ውስጥ ተሸሽጎ ብዙ ክርስቲያኖችን ዲያቆን እያደረገ እንዲሾመላቸው ነው። ጳጳስ እንዲሆን የተፈለገውና ምን አደረጉት? በ20 ዓመቱ ጵጵስና ሾሙት። እኛ አባት ልክ ጵጵስና በሾሙበት ወራት በሰማዕትነት እሳቸው አለፉ። በሀገሩ ላይ ያለው ብቸኛው ጳጳስ እሱ ሆነ፣ ቅዱስ ኤላውትሮስ። እና ቅዱስ ኤላውትሮስ ጳጳስ ነው። ክህነት ይሰጣል፣ ክህነት ያስተላልፋል፣ ይሾማል። እና እንዲህ ያለ ጥቂት ክርስቲያኖችን እየሰበሰበ ቤተክርስቲያን እየሰራላቸው አላውያን ነገስታት ያቃጠሉትን ቤተክርስቲያን መልሶ እያፈረሰ በእምነት የተበተኑትን ደግሞ በወንጌል እየሰበሰባቸው እያስተማረ እና እንዲህ ያለ ሲኖር ሀገራቸው ሮም የግፍ ቦታ ስለነበረች ክርስቲያኖች እየተገደሉ እየታረዱ ስለነበረ በዚህ ምክንያት ቅዱሱ ሕዝብ እየሰበሰበ ስለ ክርስቶስ ወንጌል ያስተምራልና በአንድ ቀን ንጉሱ ጆሮ ወይም ሀገረ ገዢው ላይ አንድ ነገር ተሰማ። ምንድነው የተሰማው? ስብከቱን ብርሃንነቱ መስበክና ለሌሎች ብርሃን መሆን ብቻ ሳይሆን ፈውስም ነበረው። ምን ነበረው? ፈውስ ነበረው እና ሀብተ ፈውስ ተሰጥቶት ስለነበረ በዚህ የተነሳ ቅዱሱ እንዴት ያለ ሰው ነው በእኔ ዘመን የተነሳውና እስቲ ጥሩልኝ ወደ እኔ ብሎ አንድ ወታደር ላከ። ሰማችሁ? ወታደሩ እንዲህ አለ። ያ ኤላውትሮስ የሚባለው ጳጳስ ብዙ ክርስቲያኖችን ሰብስቦ ነው የሚያስተምረውና እኔ ብቻዬን ከመሄድ ወታደሮች ጨምርልኝና ላክልኝ አለው። ሌሎች ወታደሮች አብሮ ጨምሮ ቅዱስ ኤላውትሮስ አገረ ገዢው ንጉሱ ስለሚፈልግህ ና ተብለሃል ብለው ይዘው ከወንጌሉ ከአትሮንሱ ላይ አውርደው ወደ ንጉሱ ፊት ሊያቀርቡ ነው የተላኩት። ልክ ከጉባኤው መካከል ሲገቡ እንዲህ ብሎ ይሰብካል። እንሸሽገው ዘንድ አንችልም ይላል። ምን እንለው ዘንድ? ማንም ጦር ቢይዝብን፣ ማንም የሚይዝት የሚያስፈራራ ቢኖር፣ የፈላ ውሃ ቢኖር ገብተን እንቃጠላለን። እሳት ቢያነዱ ገብተን እንቃጠላለን። ጦር ቢያመጡ ስለት ቢስሉብን እንታረዳለን እንጂ ይሄን እውነት ምን አንልም፣ እንሸሽገው ዘንድም አንችልም። ኢየሱስ ክርስቶስ ጌታ ነው፣ የጌቶች ሁሉ ጌታ ነው። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ይሄን እውነት ዓለም ማወቅ አለበት። ክርስቶስን ወደ ማወቅ ማደግም አለብን። ስለዚህ ይሄንን እውነት እያስተማረ እያለ ይኸውላቸው ጦርና ጋሻቸው ላይ ተደግፈው ያን መሰለም ከማር የሚጣፍጥ ትምህርት ይቆመቆማል። ያዙ እኮ ነው የተባሉት። ኢየሱስ የሚለው ስም ሲጠራ ለካ ልባቸው ቀልጧል። ኢየሱስ የሚለው ስም ሲጠራ ለካ ተሸንፈዋል፣ ተብረክርከዋል፣ ናፈቁት ሊያዩት። የትውልዱ ናፍቆት ነው። ተራ ስም አይደለም። ሰማይና ምድር የሚንቀጠቀጡለት ስም እኮ ነው። ተራራና ኮረብታ የሚገዙለት የሚንቀጠቀጡለት እና ይህንን ስም ሰምተው ልባቸው ሸፍቷል፣ ወደውታል፣ ፈልገውታል፣ አምነውበታል። መሃል ገቡና ክርስቲያኖቹ ሲደነግጡ አይዟችሁ እንዳትደነግጡ፣ እኛ የተላክነው ቅዱስ ኤላውትሮስ ጳጳሱን ይዘን ወደ አገረ ገዢው ልናቀርብ ነው። እባክህን አንተን ይዘን አገረ ገዢው ጋር ከማቅረባችን በፊት አንተ ወደ ክርስቶስ አቅርበን አሉት። አንተ ወደ ማን አቅርበን? ወደ ማን አቅርበን? ይሄንን ጌታ አተን ለካ በጨለማ ነው ያለነው። ወደሚደነቅ ብርሃን እንውጣ። ንጉሱ ሊገልህ እንኳን ቢል አብረን እንሞታለን። ክርስቲያን እንሞታለን። እና ከዛ በኋላ ቅዱስ ኤላውትሮስ የወንጌል ፍሬ ነው፣ ምርኮ ነው እግዚአብሔር የሰጠው። ወታደሮቹ ጦራቸውን ጣሉ፣ ሰይፋቸውን ጣሉ፣ ልብሳቸውን አወለቁ፣ የሃይማኖት ልብስ ለበሱ፣ በአንገታቸው ማኅተም አሰሩ። ሁሉንም በኢየሱስ ክርስቶስ ስም አሳበናቸውና በአብ በወልድ በመንፈስ ቅዱስ ስም እያጠመቀ ደቀ መዝሙር አድርጓቸው
ቁጭ አድርጎ እነዛን አዳዲስ ክርስቲያኖች አሁንም ይህንም ታላቅ ወንጌል መስበክ ሲጀምር ንጉሱ ወታደሮች ድጋሚ ላከ። ሰማችሁ? ድጋሚ ወታደሮች ላከና ወታደሮቹ ይዘውት ወደ ንጉሱ እንዲወስዱት ታዘዘ። እነዚህ ወታደሮች ያመኑትን ከቅዱስ ኤላውትሮስ ጋር እንከተል ሲሉት ምን አለ? እናንተ አዲስ ክርስቲያኖች ናችሁ፣ ሌሎችን በሃይማኖት እንድታጸኑ እናንተ ከዚህ ቆዩ፣ ከኔ ጋር መሄድ አትችሉም፣ የሰማዕትነት ጊዜ እየደረሰ ስለሆነ እናንተ በርቱ ብሎ እነሱን ሾሟቸው። አዳዲሶቹን ወታደሮች ሾሟቸው። እሱ ተነሳና ከአዳዲሶች ወታደሮች ጋር ሄደ። ንጉሱ ዋየው። ሲያየው ጳጳስ ነው፣ ግን ወጣት ነው፣ የ20 ዓመት ሰው ነው። ቅዱስ ኤላውትሮስ ጳጳስ ኤላውትሮስ አንተ ነህ አለው። አዎ እኔ ነኝ። ለምንድን ነው የተሰቀለው ኢየሱስን የምትሰብከው አለ። ንሕነሰ ንሰብክ ክርስቶስ ተተሰቅለ፣ የተሰቀለው ክርስቶስን እንሰብካለን። ምን ያለውን እና ለምንድን ነው የምትሰብከው ብሎ ሲጠይቀው ቅዱሱ እንዲህ አለ፣ አንተ ሞኝ፣ ባታውቅ ነው ባታምንበት ነው እንጂ የተሰቀለው ለአንተም ጭምር ነው አለ። እውነት አስብ። እና በዚህ የተነሳ ንጉሱ ተቆጥቶ እንዴት ለአንተ ነው የተሰቀለው ትለኛለህ በሚል በእስር ቤት በረሃብ እንዲሞት ውሰዱና ጣሉት። ምግብ የማይገኝበት የማይከፈት የተዘጋ እስር ቤት ጣሉት አለ ቅዱስ ኤላውትሮስ። የዛ እስር ቤት ይሄ ምንድን ነው? እስቲ እርዱኝ። እንደናት እቺ የዘንግ ብረት ያለው አጥር ብቻ ነው፣ ብረት ብቻ ነውና አንገት እንኳን ማውጣት አይችልም። ምናልባት እንኳን ምግብ ቢያመጣለ ሰው እጁን ዘርግቶ ብቻ ሊቀበል የሚችልባት ብረቶች አሉት። በረሃብ ይሙታል። ከዛ በኋላ ቅዱስ ኤላውትሮስ ጳጳሱ ተንበርክኮ የጌቶች ሁሉ ጌታ በረሃብ እንድሞት ተፈርዶብኛል። በዚህ ሰዓት እንጀራ አላገኝም፣ በዚህ ሰዓት ውሃም አላገኝም። አንተ ግን የሕይወት ምግቤ ነህ አለው ክርስቶስ። ክብር ለስሙ ይሁን። የሕይወት ምግቤ ነህ፣ አንተን እየጠራው ብቻ ጠግባለሁ አለው። እስቲ ሁላችሁም አንተን እየጠራን እንጠግባለን በሉት። አንተን እየጠራን እንረካለን በሉት። አንተን የጸጋ ልብሳችን እንለብሳለን በሉት። ልብስ ዘይታን ወከዳን ዘይተፈጥሮ የተባለ የማያስበርደው ልብሳችን፣ የሕይወት ልብሳችን፣ ማጌጫ ካባችን ክርስቶስ አንተን እየጠራው ሲለው ወዲያውኑ ርግብ በአፏ ህብስት የያዘች ርግብ ናት። ልብ አድርጎ ገብረ መንፈስ ቅዱስን ቁራ ማን ነው? ቅዱስ ኤልያስን ታስታውሳላችሁ? ምንድን ነው የመገበው? ቁራ አይደል የመገበው? ከኤልዛቤል በሸሸ ሰዓት፣ ሞቱን በተመኘ ሰዓት፣ ምግብ በማያገኝበት ቦታ ላይ ምንድን ነው የመገበው? ቁራ አምጥቶ እንደመገበው ለአባታችንም ለቅዱስ ኤላውትሮስ ለጳጳሱም ደግሞ ርግብ በአፏ ዳቦ ህብስት ትኩስ ህብስት ይዛ ትመጣና በዛ ቀዳዳ ትገባና ዳቦውን ጥላለት ትሄዳለች። ከዛ ከሳምንት በኋላ ሲመጣ በረሃብ ይሞታል፣ ጠውልጎ እናገኘዋለን ተሰቃይቶ ብለው በሩን ሄደው ሲከፍቱ ቅዱስ ኤላውትሮስ አምሮበት ወስቶ ወቅቶ እንደው ብራይትነሱ ጨምሮ ያገኛሉ። በኢየሱስ ክርስቶስ ነው። አበባን ይመስላል። አመስግኑት በደንብ አድርጋችሁ መድኃኔዓለም። ከዛ ምንድነው ያገኘው? ዳቦ የለም በእስር ቤት ውስጥ፣ እንጀራ የለም፣ ውሃ የለም። ያለ ምግብ ሰው ይኖራል እንዴ ሲሉ ያለ ኢየሱስ ነው ሰው መኖር ማይችለው። ያለ ማን ነው ማይኖር? ያለ ኢየሱስ ነው ሰው መኖር ማይችለው። ያለ ምግብ መኖር ይቻላል። ሰው በእንጀራ ብቻ ሊኖር አይችልም። ከእግዚአብሔር በሚወጣ በእግዚአብሔር ቃል መኖር እንደምንችል ወንጌል ይነግረናል ሲለው ተበሳጨና እንዲህ አለ፣ አንተንማ ዓለም እየሳቀብህ በመንኮራኩር አስሬ እየገረፍኩ መዘባበቻ አድርግሃለሁ አለውና የኋሊት አስሮት ከኔ ጋር ናቸው። የኋሊት አስሮት በአደባባይ ፈጣን ሰረገላ ላይ ከኋላ አስሮት ፊቱን ሰውነቱ እስኪላላጥ እንዲደረግ እንደዛ ሲያዝበት ወዲያውኑ ሰረገላዎቹ ሲነሱ የጌታ መልአክ መጣና ሚካኤል ነጥቆ ወደ በረሃ ወሰደው። ሰረገላውን የሚነዱ ፈጣን ሰረገላውን የሚነዱ ሰዎች ዘወር ብለው ሲያዩት ቅዱስ ኤላውትሮስ የለም። ያመኑበትን የሚያስመልጥ የናዝሬቱ ኢየሱስ ዛሬም ከሞት ያስመልጠናል፣ ከጠላት ያስመልጠናል። አሜን በሉ። ያስመልጣችሁ መድኃኔዓለም። ሺህ ገዳይ ይሰበሰባል፣
አራቱንም አቅጣጫ ጠላት ያጥርብሃል፣ በአንዲት ቀዳዳ ግን አማኑኤል ያሾልከናል። ክብር ለስሙ ይሁን። የሚያስመልጥ የሚያሾልክ ጌታ ነው እና በቃ ግራ ተጋቡ። የክርስቲያኖች ጌታ ከባድ ነው፣ ክርስቲያንን ማጥፋት አልችልም፣ ምን ይሻለናል ብለው መነጋገር ሲጀምሩ ኤላውትሮስ በረሃ ገብቶ ዋሻ ገብቶ አልቀረም ተደብቆ እንሸሽገው ዘንድ ምን አለ ነው ይሄን እውነት ይዤማ ለምንድን ነው በረሃ መሸሽ የምደበቀው ብሎ ከዛ ውስጥ ወጥቶ እዛ አካባቢ ያሉትን ክርስቲያኖች በኢየሱስ ክርስቶስ ስም እያሳመነ ወደ ክርስቶስ መንግስት እያመጣ ንጉሱ አሁንም ድጋሚ ሰማ። አንተ ገደልኩት ያልከው በረሃብ ልትገለው ይሞከርከው በሰረገላ ይጎተትከው፣ አረ ሙሉ ጤነኛ ነው፣ አካሉ አልጎደለም፣ ቆሞ እያስተማረ ነው። ያቆመው ደግሞ የናዝሬቱ ኢየሱስ ነው። ማንም እንዳይመስላችሁ ማቆም ይችላል፣ ያቆማል። እና ከዛ በዛ ውስጥ እንዲያው በበረሃ ውስጥ ነው ያለው አሉት። ወታደር ላከና ድጋሚ ያመጣው ማን ጠራ ነገሩኝ እንጂ እዛ ወታደሮች ወደ ንጉሱ አመጡትና በድጋሚ ለሁለተኛ ጊዜ በንጉሱ ፊት ቆመ። ንጉሱ እንዲህ አለው፣ በህይወት መኖር ትፈልጋለህ? እስኪ እናንተ ልጠይቃችሁ፣ መልሳችሁን አጭር ነው። አዎ ብለኝ። በህይወት መኖር ትፈልጋላችሁ? መቼም መልሱን እያስቆረጥኳችሁ እንኳን አትሉም። በህይወት መኖር ትፈልጋላችሁ? በህይወት መኖር ትፈልጋላችሁ? በኢየሱስ ክርስቶስ ስም እመኑ። በህይወት መኖር ትፈልጋለህ? አዎ መኖር እፈልጋለሁ። ስለዚህ በህይወት መኖር የምትችለው ኢየሱስ የሚለውን ስም ካልጠራክ ነው አለው። ችግሩ እዚህ ጋር አይደል? ኢየሱስ የሚለውን ስም እንዳትጠራ በህይወት መኖር ከፈለክ አለው። አልጠራም ብለህ ማልልኝ፣ ቃል ግባልኝ፣ ከዛ በኋላ በመንግስቴ የምትፈልገውን ነገር አደርግልሃለሁ አለ። ንጉሥ ሆይ አለ፣ እቺ የመጨረሻ ቃሌ ናት፣ በደንብ ስማኝ። ከኔ ጋር ትጠራላችሁ? ይሄን የተከበረ ስም መጥራት ካቆም ስንፋሴ ይቋረጣል። አለመጥራት አልችልም፣ እሸሽገው ዘንድ አልችልም። የናዝሬቱ ኢየሱስ የማርያም ልጅ ጌታ ነው፣ መድኃኒት ነው፣ ቤዛ ነው፣ ሕይወት ነው፣ ሰላም ነው፣ ጥጋብ ነው፣ በረከት ነው፣ ሙላት ነው። እመንበትና ሞት አለው። አንተ በጨለማ ነው ያለህ፣ ወደ ብርሃን ውጣ አለው። ንጉሱ ተበሳጨና ከወታደሩ ውስጥ ሰይፉን መዘዘና አንገቱን ሲለው በሰማዕትነት ክርስቶስ ኢየሱስን ስሙን ሳይደብቅ ሳያፍርበት ይህንን ጌታ መስክሮ በሰማዕትነት ተከለለ። አምነነው እንድንሞት እሱ በቸርነቱ ይርዳን። ይቆይ። ይሸሽገው ዘንድ